በፍቄና በሰላም መሃል በፍቄና በሰላም መሃል ትራቭል ባን ያለበት በኖርማል በኤርፖርት ነው የወጣሁት ብሏል። ትራቭል ባንም እኛም አስደርገንበታል። ታዲያ እንዴት ነው መግባት የሚችለው? ላይክ በኖርማል ይሄ ምንም አልገባኝም። ቆይ ታሜን እንጠራና እሱን እንጠይቋለን። ታሜ ህግ ጠበቃ ስለሆነ እሺ፣ አይወልሽ ምንድነው መሰለሽ በፍቃዱና በሰላም መሃል የተፈጠረው ማለት ነው። በዚህ መሃል ምንድነው የሚባለው? ሌባ ሲሰርቅ እንጂ ምንድነው ሲሰርቅ እንጂ ሲከፋፈል አይስማማም እንደሚባለው በአጭሩ እንደዛ ብዬ በወስደው ነው የሚሻለው። ምንድነው ፍቃዱ ከሰላም ጋር ዲል አድርጓል። አዲስ አበባ ላይ የተስማሙት 80 ሚሊዮን ብር ይመስለኛል፣ እርግጠኛ አይደለሁም። 80 ሚሊዮን ብር ይመስለኛል። እሱን ከሱ አፍ ነው የሰማሁት። ገብቶሻል አይደለ? ከሱ አፍ ነው የሰማሁት። እኔ ምን ከማን አፍ ነው የሰማው? ከሰላም ወይስ ከፍቄ? ከፍቃዱ። ምኑን? ከፍቃዱ አፍ ነው የሰማሁት 80 ሚሊዮን ብር እንደተስማሙ። ኦኬ፣ አንተ ባለቤት ነህ አይደለክም ለሬስቶራንቱ? እኔ ነገርኩሽ እኮ እኔማ ባለቤት ነኝ እኮ አልኩሽ እኮ። ነገር ግን ሽያጩ የተፈጸመው የት ነው? ኢትዮጵያ ላይ ነው። ግን አሁን እንትና ደግሞ የምትለው ላሊበላ አርጋችሁ የነበረውን እንትን ብላችሁ ስትቀይሩት፣ ቆይ ስሙን ጽፎ ነው። እሱ እኮ ላሊበላ የተቀየረው እኮ በእኔና በእነሱ መሀል አለመግባባት ነው። ቅድም አልኩሽ፣ ምናልባት ተቋርጦ እንደሆነ አላውቅም እንጂ ሪል ስቴቱ በቃ ወደ ሰላም አዞርክላትና እኔ ወኪል ነኝ አልክ። ሰላም እኔ ነኝ። እኔ ሰላም ማለት ነው ከሪል ስቴቱ ነው። እኔ ነኝ ሂደሽ ውሰጂ አልኳት። ከሪል ስቴቱ ነው የወሰደችው ሰላም እኮ አንተ ነህ ያዞርክላት ከላሊበላ ወደ እኔ ማዞርማ አልችልም። እኔ ቁልፍ ለሪል ስቴቱ አስረከብኩኝና እሷ ሂዳ ከሪል ስቴቱ ወሰደችው። እኔማ ምን አድርጌ ማለት ፓርትነር እያለኝ እኔ ስም እንዴት አዞራለሁ? ማዞር አልችልም ፓርትነር እያለኝ። ገብቶሻል አይደል? በሁለታችሁም ስም ሆኖ በአንተ ፊርማ ብቻ የሚሰጣት ለእሷ የሚያዞርላት ማ ለሪል ስቴት ውስጥ ማን ስልጣን ሰጠው? በሁለት ስም ከሆነ እንዴት ያዞራል? በአንተና በእነሱ ሀቢብ አልሰማሽኝም? የ6 ወር የቤት ኪራይ አይደለም፣ የ6 ወር የቤት ኪራይ። አዎ። ስለዚህ በዛ ምክንያት ሪል ስቴቱ ቁልፍ አስረከበ፣ አለበዛ ወደ ሌጋል ኬዝ እንሄዳለን አሉ። ስለዚህ እኔ ሌጋል ኬዝ ከምትሄዱ ቁልፉን ላስረክብ ብዬ ቁልፉን አስረከብኳቸው ማለት ነው። እሷ ከሪል ስቴቱ ቤቱን ወሰደችው ማለት ነው። ገባሽ አይደለም? አሁን በዚህ መሃል ምንድን ነው እኔ ከነጀማል ጋር ሰጣ ገባ ውስጥ ነኝ እንደነገርኩሽ ማለት ነው። ማለት እንደዚህ አይነት ችግር ውስጥ ስለነበርም ማለት ነው። አሁን የነጀማልን ያው እንተው ረጅም ጊዜ ስለሆነ ያው እነሱም የራሳቸው ሀቅ አለ፣ እኔም የራሴ ሀቅ አለ። ያው ስለምንተዋወቅ ማለት ነው። ምንም እንትን አይደለም። ስለዚህ ዋናው ነገር ምንድን ነው? ወደ እነ ፍቃዱ ስትመጪ እኔ በወቅቱ መሸጥ እፈልግ ነበረ ሬስቶራንቱን። ምክንያቱም በሰላም ስም ዞረ እንጂ ንብረትነቱ የኔ ነበረ። ገብቶሻል አይደለ? ንብረትነቱ የኔ ነበረ። ስለዚህ በሰላም ስም ዞረ እንጂ ንብረትነቱ የኔ ነው። እኔ መሸጥ እፈልግ ነበረ። አንደኛ መሸጥ የምፈልግበት ምክንያት ምንድን ነው? ጥሩ ገንዘብ ማለት ገንዘቦች እዛ ጋር ከመጡ እዚህ ጋር ከነሱ ጋርም ለመጨረስ ነገሮችን በሰላም በሶሉሽን ለመፍታት ማለት ነው። ሁለተኛ ነገር ደግሞ የ6 ወር የቤት ኪራይ ያልተከፈለውንም ባላንስ ማለት ነው መስራት እፈልጋለሁ ከነሱ ጋር ማለት ነው። እንደዛ ነበር የኔ ፕላኔ ማለት ነው። በመሃል ገዢ በሚፈለግበት ሰዓት በወቅቱ ገዢ ጠፋ ማለት ያው ቢዝነስ ላይ ቅድም እንዳልኩሽ ነው፣ ቶሎ አይሸጥ። ገብቶሻል አይደለ? ቶሎ ገዢ ምናምን ነገር አይመጣም። ምን ተፈጠረ? ሰላም እንደምሸጠው ስለምታቅ ስሙ በእሷ ስምም ስለነበረ ኢትዮጵያ ገዢ አፈላለገች። ገዢ ስታፈላልግ ፍቃዱን አገኘችው። ፍቃዱ ተገናኝተው ለእኔ ዱባይ መታ ስትነግረኝ ምንድን የተፈጠረው? ዘመድ ነን ነው ያለች። ዘመድ ነው አሜሪካ ነገር ነው የሚኖረው አጎቴ ነው ያለችህ? አይ አሜሪካ ሀገር ነው እሱ ራሱ የሚኖረው ነው ያለችኝ። እሱ ራሱ የሚኖረው አሜሪካ ሀገር ነው። አጎቴ ነው አይደለም ያለችኝ። ዘመድ ነው አሜሪካ ሀገር አጎቷ ይመላለሳል። ነገር ግን ፍቃዱ ራሱ አሜሪካ ነው የሚመላለሰው እና
ዲሉ የተሻለ ጥሩ ዲል ነው ያገኘው። ስንት ነበረ መሰለሽ ያለችኝ? እኔ በድርሃም 400,000 ድርሃም አካባቢ ነበረ። ግን እኮ ከሱ ጋር የተስማሙ በ2 ሚሊዮን ድርሃም ነው። እኔ እሱን እኮ ነው የምነግርሽ። እኔ እሱን አላውቅም። ከዛ 400,000 ድርሃም ነው የተስማማ ነው። 400,000 ድርሃም ነው። አዎ አይ በዚህማ አይሆን ኖ ሶሪ 800,000 ድርሃም 800,000 ድርሃም ነው የተስማማ ነው አለችኝ። ከዛ 800,000 ድርሃም ከሆነ ለእኔ ኢትዝ ቢግ ኦፖርቹኒቲ ገብቶሻል አይደለም? ምክንያቱም 800,000 ድርሃም ማለት ብዙ ነገሮች 1 ሚሊዮን ያፈሰስክበት ሬስቶራንት በ800,000 እኮ ከስረህ ነው እየሸጥክ ያለኸው። ኦፍኮርስ ግን ገዢ በሌለበት ሰዓት ማለት ኢትስ ቢግ ኦፖርቹኒቲ እኮ ገብቶሻል አይደለም? ገዢ በሌለበት ሰዓት እና ስለዚህ እኔ ምንድነው 800,000 ድርሃም ከደረሰኝ ከነጀማል ጋር ያለውን ችግር እፈታለሁ። ከዛ ጋር ያለውን ነገሮችን አስተካክላለሁኝ። ብዙ ነገሮችን ሶልቭ ስለሚያደርግልኝ ካልኩሌሽን ሰርቼ በጣም ኢትዝ ጉድ ዲል ነው ያልኳት። ገባሽ? ከዛ እንደዛ ስትለኝ ኦኬ። ነገር ግን ምን ችግር ተፈጠረ? ግማሹን ገንዘብ አሁን ነው የሚሰጠን፣ ግማሹን ደግሞ ከ6 ወር በኋላ ነው የሚሰጠን አለ ስትለኝ እኔ በፍጹም እንደዚህ አይነት ዲል ውስጥ አልገባም። ለምን? ከነጀማል ጋርም ትልቁ ጸብ የነበረው ይሄ ነው። ለምን? በወቅቱ እነሱ 250,000 ድርሃም ሰጡኝና 150,000 ድርሃም ከ3 ወር በኋላ እንሰጣሃለን ነው ያሉኝ የነበረው ማለት ነው። ምክንያቱም በወቅቱ እኔ ስራው ላይ ለመግባት ጉጉት ስለነበረኝ፣ ስራውን ለመስራት ምኞት ስለነበረኝ እሺ ብዬ አስገብቻቸው እርስ በርሳችን መጨረሻ ላይ ተጋጨን። ይሄ ኤክስፔሪንስ ስላለኝ ከእሷ ጋር ሙሉ ገንዘቡ ካልተሰጠ በስተቀር ዘመድ አይደለም የእናትሽ ልጅ ቢሆን በዚህ ነገር እንዳትስማሚ ያልኳት ስላት በፍጹም በቃ አንገት ይታረዳል፣ ይሄ መሆን ያለበት ነገር ነው፣ ዘመድነን፣ ምንም ችግር የለውም አለች። ኧረ እባክሽ ያው አንዳንድ ጊዜ ምንድነው በእሷ በኩል ስለመጣና ጫና ማለት በቃ እሷ በቃ መሆን አለበት ስትለኝ እሺ አልኩኝ። ከዛ እሺ አልኩኝ። ፍቃዱ ነው ብላ የሰጠችኝ ስልክ ሌላ ሰው ነው ከኢትዮጵያ። ገባሽ? እኔ በየዋህነት ማለት ነው ፍቃዱ ነው ብዬ ከዱባይ ራሱ አወራው ነበረ። ከዛ ለካ የእሷ ሳሙፍ ሀር ፍሬንድ ነው። ገብቶሻል አደለ? የሆነ አንድ ጓደኛዋ ነው እንደ ፍቃዱ ነበረ ሲያወራኝ ነበረው። እና የሆነ ብር ተከፈለ፣ የሆነ እየተቆራረጠ ነው ገንዘቡ የሚመጣው። እሱን ለሆኑ ነገሮች ምናምን ነገር ተከፋፈለ ምን አለ ማለት ነው። አሁን እኔ ይኸውልሽ ተመልከቺ ሀቢባ፣ እኔ ዱባይ ነበርኩኝ። ዲሉ ያለቀው ኢትዮጵያ ነው። እየሰማ ከሆነ ፍቃዱ እስከዛ ስላት እሱም እኔን አያቀኝም፣ እኔም እሱን አላውቀውም። እኔ እሷ ስልክ አላነሳም። ባይዘው የሚገርምሽ ኢትዮጵያ የመጣሁት ማለት ነው እሷ ስልክ አላነሳም ብላኝ ነው። እና እሷ ስልክ አላነሳም አለችኝና ኢትዮጵያ መጣሁኝ። ከዛ ኢትዮጵያ ስመጣ ያው በቤተሰብም በምንም ትንሽ ነገሮቹ በሽምግልና እንዲያስተባለና ቁጭ አለን ማለት ነው። ከዛ ስለ ብር ስለተሸጠው ሬስቶራንት ብዙ ሰው ሊያወራኝ አልፈለገም። ምንድነው መጀመሪያ እኔን ማረጋጋት ነው ያዙ። ተረጋጋ፣ ነገሮቹ ሶሉሽን ይዛል፣ ቦታ ይዛል፣ ምናምን እንደዚህ አይነት ነገሮች ውስጥ ገባ። እሺ ብዬ ያው ከዱባይ እዚህ ስለሆነ ዲሉ ያለው እሷም እዚህ ስለሆነች ገንዘቡን ለመቀበልም ይቀለኛል ብዬ እኔ እዚህ ተቀመጥኩኝ ማለት ነው። ምን ተፈጠረ? 6 ወር የተባለው ነገር 6 ወር በሙሉ እኔ ገንዘቡን እጠብቃለሁ። ገብቶሻል አይደለም? ምክንያቱም የሚደርሰኝ ትልቅ ገንዘብ ስለነበረ 6 ወር በሙሉ እጠብቃለሁ። ያ 6 ወር አለፈ። ሲያልፍ እኔ ለእናትና ለአባቷ ጭምር ፍቃዱን የሚባለውን ሰውዬ አገናኙኝ። እኔ በወንድነት ከእሱ ጋር ጨርሳለሁ፣ ገንዘቤን ይስጠኝ ብዬ ሳወራ ማንም ሰው እሱን ሊያገናኘኝ ፍቃደኛ አይደለም። ከዛ እሷንም አገናኘኝ ብላት በፍጹም ምንድነው የሚሰጡት ከቨሬጅ መሰለሽ? ምንድነው የሚሰጡት ከቨሬጅ? ትጣላለህ፣ ያልሆነ ሪያክት ታደርግና ሌላ ነገር ውስጥ ትገባለህ፣ ምናምን ወንጀሎች ውስጥ ምናምን እንዲህ አይነት ነገሮች እያደረጉ እኔን ማግባባት ጀመሩ ማለት ነው። እኔ እሺ ብዬ ዝም ብዬ በተወሰነ ሰዓት ያው እስቲ ልረጋጋ ብዬ ነገሮችን መረጋጋት ጀመርኩ ማለት ነው። ግን ተረጋጋው ማለት በበስተጀርባ ማጣራቱን አላቆምኩኝም እና ፍቃዱም ያውቀዋል። መጨረሻ ላይ ነገሮችን እኔ በራሴ መንገድ
እየሰራው ባለውበት ሰዓት ላይ ከፍቃዱ ጋር ፍቃዱን ሬስቶራንቱ ሂጄ አገኘሁት። ሳገኘውም ከራሴ ሰዎች ጋር ምናምን ኢማራት አዲስ አበባ ኢትዮጵያ ሳገኘው እሱ ነው ሙሉ ሚስጥሩን የነገረኝ። 80 ሚሊዮን ብር እንደተስማሙ ምን እንዳሉ ለእኔ ግን የተነገረኝ ምንድን ነው 30 ሚሊዮን ብር እንደተሸጠ ነው። ዊች ሚንስ በዛ ሰዓት ላይ ሬቱ ሲመነዘር ወደ 30 ሚሊዮን ብር ነው። 800,000 ድርሃም ማለት ነው። 800,000 ድርሃም 30 ሚሊዮን ብር አካባቢ ነበረ የሚደርሰው በዛ ሰዓት በነበረው ሬት ማለት ነው። እና ለእኔ የተነገረኝ 30 ሚሊዮን ብር እንደተሸጠ ነው። አሁን እኔ የዛ ሰዓት ላይ 80 ሚሊዮን ብር ነው ብሎ ሲለኝ በጣም በቃ ምን ብዬ ልንገርሽ፣ እሱ የሚያውቀው ሽማግሌ ነበረ ምናምን ከነሱ ጋርም ምናምን ለካ ፍቃዱን ከኔ ጀርባ ያገኙታል። እኔ ብቻ ነኝ ኢነሰንት ማለት ማላቀው ገብቶሻል አይደለም? ፍቃዱን የእሷ እናትና አባት ያገኙታል፣ ሽማግሌዎች ያገኙታል። እኔ ከኔ ነው ተሸሽጎ ያለው ሁሉም ነገር ከኔ ነው። እውነታው በቃ ትልቁ ጌሙ ከኔ ነው የተሸሸገው። ቢሳካላቸው ኑሮ ምንድን ነበረ ሊደረግ የነበረው? እኔ 30 ሚሊዮን ብር ነበረ የሚደርሰኝ። 30 ሚሊዮን ብር ማለት እዳይን ከፍዬ ምናምን ያለው ነገር 10 እና 15 ሚሊዮን ብር ወይም ደግሞ 5 ሚሊዮን ብር ይደርሰኛል። እነሱ በበስተጀርባዬ 50 ሚሊዮን ብር ሊያተርፉ ነበረ። ግን ሀቅ ስለነበረ የእውነት ነገር ስለነበረ እግዚአብሔር ታላቅ ስለነበረ እሱም በወቅቱ ያለውን ገንዘብ ማሳካት አልቻለም። ነገሩ ወደ አላስፈላጊ አቅጣጫ ሄዶ እርስ በርሳቸው መባላት ጀመሩ ማለት ነው እንጂ ትልቁ ነገር ይሄ ሁሉ ነገር የመጣው ከኔ ለመሸሸግ ነው። ከኔ የተባልኩትኝ ለኔ የተነገረኝ ገንዘብና እሱ ከነሱ ጋር የተስማማው ገንዘብ የሰማይና የምድር ልዩነት አለው እና በዚህ መሃል ነው እኔ ነኝ የተጭበረበርኩትኝ። ገብቶሻል? እኔን ነው ለማታለል ሲፈልጉ፣ እኔን ነው ከበስተጀርባ ገንዘብ ለመብላት ሲፈልጉ እነሱ እርስ በርሳቸው የተበላሉ። ስትፈልግ እያልክ እንጂ የተበላው እኮ ፍቄ ነው አይደል? ስትፈላጊዋ ደግሞ ሰላም ናት። ምን አለ መሰለሽ፣ እኔ አሁን አንድ ነገር ልንገርሽ። ፍቃዱ ራሱ እኔ ፈልጌ እንዳገኘሁት እሱ እንዴት እኔን ፈልጎ አያገኘኝም? እኔ እኮ ነኝ ፈልጌ ያገኘሁት አይደል እንዴ? እና እሱ እንዴት እሱ የሚያውቀው እሷ ባለቤት እንደሆነች ነው። ምን አሳወቀው? እሱ ፓርትነሬ ተብሎ ነበር አይደለ? ፓርትነሬ አንተስ ባልነትህ እንደምንደረግ በጣም ጥሩ ፓርትነር እኔ ከተባልኩኝ ምን አለ መሰለሽ፣ አንድ ነገር አለ እዚህ ጋር ማለት ነው። ቆይ ልጨርስ፣ አንዴ ልጨርስ። ምንድን ነው መሰለሽ፣ ቢዝነስ ላይ ስትሰሪ ማለት ነው ቅድም ያልኩሽ ነገር አለ። እኔ ከነ ጀማል ጋር ስንጀምር ተፋቀርን፣ ስንጨርስ ተጣላን። ቢዝነስ ላይ ትጣያለሽ ያለ ነገር ነው። ነገር ግን እንዴት አርገሽ ነው ሶሉሽን መፍጠር ያለብሽ? እንዴት አርገሽ ነው ነገሮችን በሰላም መፍታት ያለብሽ? ገባሽ? ለምሳሌ አሁን እሱ አያቀኝም። ኦኬ ብር ሰጣት፣ ምን አላት። ነገር ግን እቺ ልጅ አንድ ፍንጭ ሰጥተዋለች። ምን አለችው? ቆይ ከፓርትነሬ ጋር እንዲህ አለ። አይ ሰላም ፓርትነርሽን አገናኝኝ ወይም ደግሞ ቢሃይንድ ማለት ነው ማን ነው ፓርትነሯ የሚለውን ነገር መከታተል አለብሽ አይደለ እንዴ? እኔ አሁን እሱን ፈልጌ አግኝቼው እንደሱ ሆኖ የሚያወራኝን ሰው ፈልጌ አግኝቼ እንደገና ከበስተጀርባ የተሰራብኝን ጌም ሁሉ አግኝቼ ነው ዛሬ ላይ እዚህ ላይ የደረስኩት ማለት ነው። አሁን እሱ በቤቱ ሲወጣ እኔ ቅድም ሲናገር እየሰማሁት ነበረ። እሷና እሱ የሚሰሩት ጌም አለ። ደውሎልኝ ምን አዲስ ነገር አለ? እሱ ራሱ ማለት ነው አንተ ራስህ ያስገባህበትን ሪሲት ላክልኝ፣ ለእኔ ለሌጋል ኬዝ ይጠቅመኛል ብዬ ስልህ መቼ ላክልኝ? አንተ ራስህ ይሰማል። ጨርስ እየጠበቀት ነው እኮ በተራው ሊያወራ እዚህ ቤት በተራ ስለሆነ የሚወራው እና ምንድነው ልልሽ የፈለግኩት ይኸውልሽ፣ ምንድነው መሰለሽ ፖይንቱ ሀቢባ፣ በእኔ ላይ ነው ከበስተጀርባዬ የተሰራው። እሱ ያውቃል አያውቅም፣ ላያውቅ ይችላል። ነገር ግን አያውቅም። እኔ ያውቃል ብዬ አይደለም አሁን እዚህ ላይ የምፈርደው፣ ገብቶሻል አይደል? አያውቅም። ነገር ግን ፓርትነሬ ከተባለ እዚህ ጋር ፓርትነር ማን ነው?
ምናምን ብሎ የራሱን ኢንቨስቲጌት ማድረግ ይችል ነበረ። ከዛ በኋላ እኔ ቅድም አሁን አንቺም አውቆ የተደበቀን ሰው ማግኘት ይቻላል። አውቆ የተኛን መቀስቀስ ይቻላል። እሷ አሁን ብላ ደብቃ ማነው የተደበቀ? አንተ እኮ አይደለህ ሰላም አውቃ ነው የደበቀችህ። እሱ እንዳያገኝክ እንድትገናኙ አትፈልግም። እሷማ አውቃ ነው የደበቀችኝ። ታዲያ እሱ አውቃ ነው የደበቀችኝ። በጣም ጥሩ። ለምሳሌ አሁን ማለት ነው ሽምግልና እኔ ሳላቀው እናቷ አባቷ ሌላ ሰው እሱ ሁነው አውርተዋል አይደለ ሀቢባ? በዛ ሰዓት ላይ እስቲ እቺ ልጅ ፓርትነሬም እያለች ነው። ያ ፓርትነር ማን ነው? ምንድን ነው? ስለሱም ልወቀው፣ ምንድን ነው ያለው ነገር ብሎ በተወሰነ ነገር ምንድነው መሰለሽ፣ አሁን ሙሉ ለሙሉ ለእሱ ለመፍረድ ፈልግ አይደለም። ምክንያቱም እሱ ብሩን ስለሰጠ ብዙ መናገር አይችልም፣ ብሬን አጠዋለሁ ከማለት የተነሳ ማለት ነው። ብሬን ትክደኛለችን በቃ ምናምን ከማለት የተነሳ ብዙ ነገሮችን ላይል ይችላል። ትክክል ነው፣ ከዛ አንጻር ማለት ነው። ነገር ግን ዋናው ትልቁ ነገር እኔ ላይ ነው እንደ አሻንጉሊት፣ ያው እሷ ልበል እሱ ሳይሆን እሷ እንደ አሻንጉሊት የተጫወተችብኝ ማለት ነው። ምንም ነገር አይደለም። አንዳንድ ጊዜ ማንም ሰው በሰራው ስራ ይጠየቅበታል። በከፈለው ይኸውልሽ ዋትስ ጎዝ ራውንድ ካምስ አራውንድ ይባላል እና የሄደ ነገር ተመልሶ መምጣቱ አይቀርም እና አንዳንድ ጊዜ እሱ ወይም እሷ ጋር እንደዚህ አይነት እኔ በጣም ከሚያሳዝነው ነገር ምንድን ነው መሰለሽ፣ አሁን እሱ እዚህ ጋር ብዙ ነገሮች ያውቃል፣ ቢዝነስ ሰርቷል፣ ምን ብሏል፣ ብዙ ነገሮች አሉ። ነገር ግን